ኢንተርኔት ስትጠቀሙ ኢንተርኔታችሁ በጣም ቀርፋፋና በጣም ደካማ የሆነ ካስቸገራችሁ አሁን የማሳያችሁን ምርጥ መላ በመጠቀም ኢንተርኔታችሁን ፈጣን ማድረግ ትችላላችሁ። ለዋይፋይም ለሞባይል ዳታም ተጠቃሚዎች ያሳያችኋለሁ። ላይክ እና ፎሎ እንዳትረሱ። አሁን ለሞባይል ዳታ ተጠቃሚዎች እንዴት እንደምታስተካክሉ ላሳያችሁ። በመጀመሪያ የስልካችሁን ሴቲንግ ትከፍታላችሁ። በመቀጠልም ኮኔክሽን የሚለው ውስጥ ትገባላችሁ። በመቀጠልም ሞባይል ኔትወርክስ የሚለውን ትመርጣላችሁ። ከዛ በኋላ አክሰስ ፖይንት ኔም የሚለውን ትመርጣላችሁ። በዚህ መልኩ ሲመጣላችሁ ኢንተርኔት የምትጠቀሙበትን ሲም ካርድ ትመርጣላችሁ። እኔ ሲም ነው የምጠቀመው እመርጥለታለሁኝ። ከዛ በኋላ እዚህ ጋር ከሚመጡላችሁ ምርጫዎች ውስጥ ቲክ የተደረገበት ላይ አንድ ነካ ታደርጉታላችሁ። በመቀጠልም ወደ ላይ ሳብ ታደርጉትና ኤፒኤን ታይፕ የሚል አለ። ይሄንን ታጠፉታላችሁ ማለት ነው። ዲፎልት እስከሚለው ድረስ እስከ ቲ ድረስ ታጠፉትና ኦኬ ትሉታላችሁ ማለት ነው። በመቀጠልም ቤረር የሚለው እዚህ ውስጥ ትገባላችሁ። ከዛ በኋላ ኤልቲኢ ላይ ታደርጉታላችሁ። ከሌላኛውን ታጠፉትና ኦኬ ትሉታላችሁ። በጣም በአሪፍ መልኩ ይስተካከልላችኋል ማለት ነው። አሁን ደግሞ በዋይፋይ ስትጠቀሙ ዋይፋያችሁ በጣም ደካማ የሆነ ካስቸገራችሁ እንዴት እንደምታስተካክሉ ላሳያችሁ። ወደ ስልክ መደወያችሁ ትገባላችሁ። ከዛ በኋላ ይሄንን ኮድ ጽፉና መጨረሻ ላይ የመሰላል ምልክቷን ትጨምራላችሁ። ከዛ ትንሽ ተጠብቁታላችሁ። በዚህ መልኩ ሲመጣላችሁ ሪፍሬሽ ዋይፋይ ቨርዥን የሚለውን ትነኩታላችሁ። ስልካችሁ ዘግቶ ይከፍታል። በጣም አሪፍ ይሆናል ማለት ነው።